ታችን ከፋል በልጆች ሰውን የፈጠርክ ረዳታቸው ስጣቸው። በፍቅር ማሰሪያ አንድ ወንዝ ሰላሜን ለሁለታችሁ እሰጣለሁ በላቸው። ሰላሜን ከሁለታችሁ ጋር ተዋለሁ በላቸው። አንተ የሁላችን ሰላም ነህና እኛ ላይ ክብርና ምስጋና እናቀርባለን። ካለ ልጅ ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር አሁን በየጊዜው ለዘላለሙ አሜን። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ሰማይን በከዋክብት ያስደንቅ፣ ምድርንም ዓይነቱ ብዙ በሆነ አልባ ያሳመርክ፣ ሰማያዊ ሀብትንና ምድራዊ ዕረፍትን ለሰው የሰጠህ፣ አሁን ደግሞ አንተ ሰውን የምታፈቅር ቸር ሆይ ይህችን የቀረበችን ልብስ ትባርክ ዘንድ እንለምናለን። ለሚለብሷት አገልጋዮች በቸርነት የደስታ የክብር የምናን ልብስ እንለምናለን። የደስታና የሐሴትን ስትወርዳቸው ዘንድ በራሳቸውና በስጋቸው በመንፈሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅን በመስራት ሕይወታቸውን የንጽሕና የሰላም የጤና ትሆን ዘንድ ባርካቸው። የሰማይና የምድር በረከት ስጣቸው። በረትን በመስራት ባለጸጎች አድርጋቸው። ቤታቸውን በበረከት ሁሉ ሙላ። በየጊዜው ሁሉ ፈቃድህን ለመስራት የበቁ አድርጋቸው። አንተ ርኅሩህ ነህና ቸርነትን የበዛ ነውና ቸር ከሚሆን አባትና ከአንተም ጋር ትክክል ከሚሆን ሕያው ከሚያደርግ ከመንፈስ ቅዱስ ጋር ክብር ይገባል፣ አሁንም በየጊዜው ለዘላለሙ አሜን። ሁሉን የያዝ ጌታችን አምላካችን ሆይ የመድኃኒታችን የኢየሱስ ክርስቶስን አባት ጌታችን የመድኃኒታችን የኢየሱስ ክርስቶስ አባት በወይራ ፍሬ ቅባትን ፍሬ ቅባት ካህናትን፣ ነገሥታትን፣ ነቢያትን ይቀባል። ሰውን የምትወድ ቸር ጌታ ሆይ ወደ አንተ እንለምናለን እንማልዳለን። ይህንን ዘይት የተባረክ ዘንድ እንለምናለን። ሁለቱን አገልጋዮችህን ገብረ ሚካኤልንና ወለተ ኪሮስን ክንፈ ገብርኤልንና ወለተ ሥላሴ የሚያከብር ዘይት ይሁን። የጽድቅና የፍቅር መሳሪያ ይሁን። ሁላችሁ በጸሎታችሁ ተሰብስባችሁ አሜን ትላላችሁ። የማይተወልድ መልክና የሥጋ ብርሃን ይሁን። የጌጥና የደስታ የእውነተኛ ሀብት ይሁን። ኃይልና ድህነት የጠላትን ሥራ ሁሉ ድል የሚነሳ ይሁን።
ነፍሳቸውንና ሥጋቸውን መንፈሳቸውን የሚያድስ ይሁን። የንጽሕና የመልካም ሥራ ፍሬ የሚሰጥ ይሁን። ክብርና ምስጋና ለተቀደሰው ስምህ ይሁን። ከአንድ ልጅ ከአንተ ጋር ትክክል ከሚሆን ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን።